ኦሪት ዘፍጥረት ምዕራፍ 10 የኖህ ልጆች የሴም፣ የካም፣ የያፌት ትውልድ ይህ ነው። ከጥፋት ውሃም በኋላ ልጆች ተወለዱላቸው። የያፌት ልጆች ጋሜር፣ ማጎግ፣ ማዴ፣ ያዋን፣ ይልሳ፣ ቶቤል፣ ሞሳ፣ ቴራስ ናቸው። የጋሜርም ልጆች አስከናዝ፣ ሪፋት፣ ቴርጋማ ናቸው። የያዋንም ልጆች ኤሊሳ፣ ተርሴስ፣ ኪቲም፣ ሮድኢ ናቸው። ከእነዚህም የአሕዛብ ደሴቶች ሁሉ በየምድራቸው፣ በየቋንቋቸው፣ በየነገዳቸው፣ በየሕዝባቸው ተከፋፈሉ። የካምም ልጆች ኩሽ፣ ምጽራይም፣ ፋጥ፣ ከነዓን ናቸው። የኩሽም ልጆች ሳባ፣ ኤውላጥ፣ ሰብታ፣ ራማ፣ ሰበቃታ ናቸው። የራዕማ ልጆችም ሳባ፣ ድዳን ናቸው። ኩሽም ናምሩድን ወለደ። እርሱም በምድር ላይ ኃያል መሆንን ጀመረ። እርሱም በእግዚአብሔር ፊት ኃያል አዳኝ ነበረ። ስለዚህም በእግዚአብሔር ፊት ኃያል አዳኝ እንደ ናምሩድ ተባለ። የግዛቱም መጀመሪያ በሰናዖር አገር ባቢሎን፣ ኦሬክ፣ አርካድ፣ ካልኔ ናቸው። አሦርም ከዚያች አገር ወጣ። ነነዌን፣ የረሆቦትን ከተማ ካለህን፣ በነነዌና በካለህ መካከልም ሬሴንን ሠራ። እርሷም ታላቂቱ ከተማ ናት። ምጽራይምም ሉዲምን፣ አናሚምን፣ ለሃቢምን፣ ነፍታሌምን፣ ፈትሩሲምን ከእነርሱ የፍልስጤም ሰዎች የወጡባቸውን ከሰሉምሂምን፣ ቀፍቶሪምንም ወለደ። ከነዓንም የበኩር ልጁን ሲዶንን፣ ኬጢያውያንንም፣ ኢያቡሳውያንንም፣ አሞራውያንንም፣ ጌርጌሳውያንንም፣ ኤዊያውያንንም፣ አሩኬውያንንም፣ ሳኒንም፣ አራዲዮንንም፣ ሰማሪዮንንም፣ አማቲንም ወለደ። ከዚህም በኋላ የከነዓናውያን ነገድ ተበተኑ። የከነዓናውያንም ወሰን ከሲዶን አንስቶ ወደ ጌራራ በኩል ሲል እስከ ጋዛ ድረስ ነው። ወደ ሰዶምና ወደ ገሞራ፣ ወደ አዳማና ወደ ሰቦይም በኩልም ሲል እስከ ላሳ ድረስ ነው። የካም ልጆች በየነገዳቸውና በየቋንቋቸው፣ በየምድራቸውና በየሕዝባቸው እነዚህ ናቸው። ለሴምም ደግሞ ልጆች ተወለዱለት። እርሱም የያፌት ታላቅ ወንድምና የኤቦር ልጆች ሁሉ አባት የሆነ ነው። የሴምም ልጆች ኤላም፣ አሶር፣ አርፋክስድ፣ ሉድ፣ አራም ናቸው። የአራምም ልጆች ዑፅ፣ ሁል፣ ጌቴር፣ ሞሶህ ናቸው። አርፋክስድም ቃይናምን ወለደ። ቃይናምም ሳላን፣ ሳላም ኤቦርን ወለደ። ለኤቦርም 2 ልጆች ተወለዱለት። የአንደኛው ስሙ ፋሌቅ ነው፣ ምድር በዘመኑ ተከፍላለችና። የወንድሙም ስም ዮቅጣን ነው። ዮቅጣንም ኤልሞዳድን፣ ሳሌፍንም፣ ሐስረሞትንም፣ ያራህንም፣ አዶራምንም፣ አውዛልንም፣ ደቅላንም፣ ኦባልንም፣ አቢማኤልንም፣ ሳባንም፣ አፊርንም፣ ኤውላጥንም፣ ዩባብንም ወለደ። እነዚህ ሁሉ የዮቅጣን ልጆች ናቸው። ስፍራቸውም ከማሴ አንስቶ ወደ ስፋር ሲል እስከ ምስራቅ ተራራ ድረስ ነው። የሴም ልጆች በየነገዳቸውና በየቋንቋቸው፣ በየምድራቸውና በየሕዝባቸው እነዚህ ናቸው። የኖህ የልጆቹ ነገዶች እንደ ትውልዳቸው በየሕዝባቸው እነዚህ ናቸው። አሕዛብም ከጥፋት ውሃ በኋላ በምድር ላይ ከእነዚህ ተከፋፈሉ።